ማለት ነው። ለአንቺ ክብር ያለሽ ሰው ትመስለኝ ነበረ። ክብር የሌለሽ ሴት ነሽ። አውርቼሻለሁ ያለ ወይ እሱ አለ ጭራሽ መልስም ምንም አላረኩም ጸጥ ነው ያልኩት። አልመለስኩም። ያን ጊዜ እስካሁን ድረስ አውርታችሁ አታውቁም? ዋትሰው አውርቻት አላውቅም። ከዛ ነው ያንን ቦይስ ካደረገችልኝ ወዲህ አውርቻት አላውቅም። በአካል እንዴት ተገናኛችሁ? ማን ጋር መጣ? አንቺ ጋይሽ እሷ ልጅ ጋር መጣች? በፊት ነው እኮ ይሄ ሰማሁኝ። አቆምኩኝ ወይስ አደረገችልኝ? በቃ አቆምኩኝ። ከዛም በፊት ትተዋወቃላችሁ? በአካል ተገናኝታችሁ ታውቃላችሁ? ከዚህ በፊት እሷ በቃ ባሌ ነው ያለችበትን ቀን አይቻታለሁ እኮ። የዛን ቀን እንዴት ተቀጣጥራችሁ ነው? ማን ለማን ሎኬሽን ልኩ? እንዴት ነው የሄዳችሁት የተገናኛችሁ? እኔ ሌላ ሁላትና የመጣችሁ እኔ ልምጣ ስላት አይ እኔ እመጣለሁ ብላ መጣች። ፍቅር ዲዛይን ድረስ የመጣችሁ? እዚህ በር ድረስ መጣች። እዚህ ካፌ ነበረ፣ ካፌው ጋር መጣች። እሺ ልክ እንደመጣች አንቺ ወጣሽና ስትገናኙ ምን ተባባላችሁ? እንደዚህ ይኸው በፍቃድ ወዶኝ ፈቅዶ የወለድናት ልጅ ናት አለች። እኔ እኮ ነፍሰ ጡር ነኝ አልኳት። ልጇን ይዛ ነበር የመጣችው? ልጇን አልያዘችም፣ ግን የልጇን ድምፅ ቦይስ ታደርግልኝ የልጇን ድምፅ ሰማሁ። ያለቀሰች ነበረ ድምጿ፣ የልጇን ድምፅ ማለት ነው። ከዛ ልጇን አልያዘችም። ልጄን ጎረቤትን አስቀምጬ የመጣሁት አለች። መጣች ሳይ የእሷንና የእሱን ፎቶ አሳየች። የጋብቻ የተባለው ማለት ነው። ማለት ሳትሰዳደቡ ሳትደባደቡ በሰላም ነው ሄደችው? ይዛለት ምንም አልተባደቡ። ኧረ ምንም ነገር አልተደባደቡ። ምስር የላከችልኝ ቪዲዮ የድብድቡ ታዲያ መቼ ነው? ከዛ እንደ አሁን 10 ቀን አሁን 10 ቀን አልሆነውም። እዚህ እኮ ነው አሁን ሱቅ መጣ። በጣም ጥሩ እሺ። ከዛን ቀን በኋላ በዋትሳፕ ካላወራችሁ በዋትሳፕ አይፈልግሽም ብላ ወይስ አንቺ መልስ ካልሰጠሻት እሺ ተገናኝታችሁ ማታውቁ ከሆነ ከዛሬ 10 ቀን በፊት ምን አነሳሳት ሱቅሽ መታ አንቺን ለመደብደብ? እንጃ አላውቅም። አንድ ቀን ማለት ነው አንድ ቀን እኔ ኢቭን እሷን ማለት ነው አንድ ቀን ስትሰድበኝ ራሱ ላይፏ ላይ ራሱ ስትሰድበኝ መልስ መልሼላት አላውቅም። አንድ ቀን ማለት ነው አንድ ቀን መልስ መልሼላት አላውቅም። እኔ እንኳን እንደዚህ ያ ነው ይሄ ነው ልላት አይደለም አንድ ቀን መልስ መልሼላት አላውቅም። ለእሷ ማለት ነው አንድ ቀን እንኳን መልስ መልሼላት አላውቅም። እሷ አግኝቻትም አላውቅም፣ መልስ መልሼላት አላውቅም። በቃ አንድ ቀን እኔ ስራዬን ነው የምሰራው፣ አምሽቼ ነው የምገባው። 12 ሰዓት ነው የምወጣው። አንዳንዴ አመሻለሁ፣ ከስተምር ሲኖረኝ አመሻለሁ። ጠዋት ነው የምወጣው። ኢቭን እኔ እዚህ ድረስ መጥተው እንደዚህ ሊደበድቡኝ ካሉ ከቻርጃ እዚህ ቀይራ መጣች አጅማን። እኔ አንድ ነገር ብሆን ራሱ ሌላ ጠላት የለኝም ከነሱ ውጭ ማለት ነው። ቪዲዮውን አይተሻል። አንድ ነገር ቢሆን እኔ ከአንድ ሰው ተሰዳድቤ አላውቅም፣ ከአንድ ሰው ተነካክቼ አላውቅም፣ አንድ ቀን ምንም ነገር ተናግሬ አላውቅም። ሱቄ ድረስ መታ ያን ሁሉ ጦርነት ስፈት እኔን አላገኘችኝም። ያገኘችው ሌላ ሰው ነው። እኔን ልደበድብ መጣች፣ እኔን አላገኘችኝም። ጦርነት ከፍታ ሄደች። ያን ቪዲዮ አይተሻል። ጥዋት ትምጣ ትላለች አሉ እዛ ማለት ነው። ምክንያቱም እኔ እንደዚህ ሆኜ ደግሞ ማንም ሰው እየጠራችሽ ነው ሊለኝ አይችልም። በማግስቱ ነው ቪዲዮውን ሳይሆን እኔን ለመደብደብ እዛ ድረስ የመጣችው። ምን አድርጊያቸው ነው? ሲቀጥል ማለት ነው ሱቅ እንከፍታለን ብሎ የወሰደብኝን ብሬ ይመልስ። ስንት ብር ነው የወሰደብኝ? አንደኛ ልወልድ ደርሻለሁ 23,000 ካሽ 20,000 ካሽ 10,000 ብር ሰጥቼዋለሁ ካሽ ማለት ነው። ሌላውን የምወስደውን እንግዲህ ሱቅ እንከፍታለን አንድ ላይ አጋይተን ስራችንን እንሰራለን ተባብለናል። እኔ እና እሱ ማለት ነው። ባንክ አካውንቱን ያስገባሽለት አይደለም? እዚሁ የሰጠሁት እዚሁ አንድ ቤት እየኖርኩም በምን ባንክ አካውንት ነው የምሰጠው? ሀቢባ እዚህ አንድ ቤት አንድ ሰው እየኖርሽ እንዴት ነው የምትሰጪው? ባንክ ምን ያስፈልጋል? 10,000 ድርሃም ቆጥረሽ እንካበጅታልሽ 10,000 ድርሃም ቆጥረሽ እንካበለሽ በእጁ ሰጠሽው? በእጁን የሰጠሁት። በዛ ላይ በየወሩ የምወስደውን ራሱ ሴፍ እናደርጋለን፣ ሱቅ እንከፍታለን፣ ህይወታችንን እንቀጥላለን፣ ምንም ችግር የለውም እያለ በጣም የሚሰክሰኝ ማለት ነው። በጣም ከምልሽ በላይ ማለት ነው። ስለዚህ እኔ አሁን ያንንም ብር ይመልስልኝ። በቃ እኔ እናንተ ዳኙኝ ነው የምለው። እኔ የሚሄድበትም የለኝም። አሁን መውለጃ ሰዓት ደርሷል። አንድ ብር እንኳን የለኝም። ያለኝን ራሱ አይዲን ያሰራውበት በራሴ። ስለዚህ እኔ ብሩን የሚመልስልኝ እሱም ራሱ ማለት ነው። እሺ ሼር አድርጉላት። አሜንን ጥሯት ፕሊዝ። እሺ እኔ እያልኩሽ ያለሁትኝ ከ10 ቀን በፊት መጥተው አንቺን አጡሽ። ላገኙት ሰው ምን አሉ? ምን ፈልገን የመጣ ነው አሉ። በስነስርዓት ንገሪኝ። ማለት ሊደበድቡኝ እየተሳደቡ ሊደበድቡኝ ትምጣ ነው የሚሉት። ትምጣ ነው የሚሉት። እኔ ደግሞ ሀቢባ አንድ
ንግግሬ፣ ከእሱ ጋር ነው ንግግሬ። እንደዚህ ሲያወራ እንደዚህ ፊት ለፊት አንቺን እያየ እንደዚህ ነው ማውራት ያለበት። እሷን እያየ እንዲህ ተጣሙ አይደለም የሚያወራ። ትናንትና ይኸውልሽ ከትናንት ወዲያ ቪዲዮ አላበራም አለ። ለካ ዛሬ አንቺ ነሽ ነገ እኔ ፈርቶ ነው ሀቢባ፣ እኔ ፈርቶ ነው ቪዲዮ አላወጣም ያለ። መሆንሽን በምን አወቅሽ? አንቺ ብቻ መሆንሽን ሰላም ምንም አላውቅም፣ እሱንም አላውቅም። ግን ዛሬ ነገ ታወጣኛለች እያለ እየፈራ ነበረ። እኔ ደግሞ ይሄ ልጅ አሁን 7ኛ ወሬ ነው፣ ልወልድም ደርሻለሁ። ሐኪም ቤት የሚከፈል አለ፣ ብዙ ነገር አለ። እኔ ደግሞ ኢትዮጵያ ራሱ መግባት አልፈልግም ሀቢባ። ምን አለኝ ብዬ ነው ቤተሰብ ጋር እንዴት ሆኜ ነው ለቤተሰብ የራሱ ስም ሄደው። አሁን የወላችሁ ለአሜን እንደምትውላት ሀቢባ የባልሽን ፎቶ የአማን እንዳይታይብሽ የምትሳሽለት የምትፈሪው የሰው አይን እንዳያይብሽ የምትፈሪው ቆንጆ ባልሽን ፎቶ ለጥፌ ቪዲዮ ከመስራቴ በፊት ነይ ብላሻለች። በሉልኝ ሄዳችሁ ይህን ሸበላ አስጥቼላት ያው 1 2 ነበሩ 50 ሆነው ነው የሚመጡላት። ንገሯት ሂዱና ትበጣ ይሻላታል። ዋትሳፕ ላይ ቮይስ አድርጌላት ዝም ብላለች። ስልጣና 10,000 ድርሃሟን ይመልሱላት እና እነሱ ላይፋቸውን ይግጡ። አንቺ እሱን ትፈልጊዋለሽ ከዚህ በኋላ ወይስ 10,000 ድርሃምሽን ብቻ ነው የምትፈልጊው? ሀቢባ እኔ ሀቢባ እዚህ ሀገር ህግ አለ፣ እንዴት እንደሚወለድ ህግ አለ። እኔ ብዙም ስለ ህጉ ማለችሽ መልሽ ያ ትፈልጊያለሽ ነው አልፈልግም። ኦኬ እሺ። አንድ ሁለተኛ ዱባይ ላይ ያለ ጋብቻ ወረቀት መውለድ ይቻላል፣ ችግር የለውም። ዱባይ ከሆንሽ አይደለም ዱባይ። ስለዚህ ዱባይ ሆስፒታል ሄደሽ ውለጅ። ዱባይ ሰልጥናለች አሁን እንደ አውሮፓ እንደ አሜሪካ ያለ ጋብቻ መውለድ ያለ ማሬጅ ሰርተፊኬት መውለድ ትችያለሽ። የግል ሆስፒታል ሄደሽ ዱባይ ልጅንስ ይዤ ለመሄድ ልጅሽንም ይዘሽ ለመሄድ ይዘሽ ትሄጃለሽ። ምንም ችግር ኤምባሲ ሄደሽ በር ሰርተፊኬትሽን እዛው የወለድሽበት ሆስፒታል ታወጫለሽ፣ ይዘሽ ትወጫለሽ። ምንም ችግር የለው፣ ምንም ችግር የለው። እነቱን ብቻ አይካድ ይፈርማል። ዳቲት ጥሯት። አሁን ሼር አድርጉላት። እኔ የምልሽ ነው አሁንም እኔ ይኸውልሽ ጭንቅላቴ ላይ ያልተመለሱ ጥያቄዎች አሉ። ስጠይቅሽ ሌላ ነው የምትመልሽው። እኔ ያልተዋጠልኝ ነገር አለ ልጠይቅሽና የጥያቄውን ልክ ብቻ መልሽልኝ። አንድ ቤት ነበር የምንኖረው አልሽ። አኮመንዴሽን ከነበረ አንድ ቤት አይደለም የምትኖሩት፣ የተለያየ ክፍል ነው የምታድሩት አይደል? ላይክ የተለያየ ቢልዲንግ ላይ ነው። ያንን ግልጽ አድርጊልኝ ጭንቅላቴ ላይ አንድ ቢልዲንግ ላይ ነው። የወንዶች ክላስ ለብቻ፣ የሴቶች ክላስ ለብቻ ነው። ሽንት ቤት ለጋራ ቆይ አንድ ቢልዲንግ ነው። ሽንት ቤት ለጋራ ነው። ኖ አሁን እንዴት መሰለሽ አቡሳ ንግግራችን እዚህ አሁን እዚህ ቤት ውስጥ አሉ ክፍል አለን የኛ ማለት ነው። የሴቶች ማደሪያ ለብቻ፣ ሽንት ቤታችን ለብቻ። እኛ ጋር ወንድ መምጣት አይችልም። መግባት ስራ አንቺን እዛ ነው የምትኖሪው? እዛው ነው። ስለዚህ ፍቅር ዲዛይን ሰራተኞቹን ሲቀጥር ማኖሪያ የሚሰጣል፣ እዛው ያኖራል። ዋው መኖሪያ ለሴቱ ለብቻ ነው። ሴቱ ክፍል ወንዱ መግባት አይችልም፣ ወንዱ ክፍል ሴቷ መግባት አይችልም። አሁን እኔ እዚህ ቤት 4ኛ ወሬ እየመጣ ነው። እኔ የወንዶች ክፍል የቱ ጋር ነው ብትይኝ አላውቅም። በጣም ጥብቅ ነው። እሷ ምንድነው የመጀመሪያ ጊዜ እንዳለችሽ ክላሳቸውን ልታጸዳ ስትገባ እሱ አርፍዶ ስለሚነሳ እዛ ነበረ። እሷ ሁሉም የወጡ መስሏት ጽዳት ስለነበረች ቤተ ክላሳቸውን ልታጸዳ ስትገባ እሱ ነበረ። ያው ትወደዋለች፣ ግን ህጉን ስለምታውቅ የዚህም ቤት ስራ ማንዳት አስገድዶ ምናምን እንዳትዪ ማሬ። እኔ ይኸውልሽ ያው መነጋገር ይመስለኛል ስለምትወደው ህጉን እንትን አላለችም። ከዛ በኋላ ግን ይኸውልሽ አልጋ እያያዙ ነው፣ ውጭ አልጋ እያያዝን ነው ብላለች። ይሄንን ነው ያላረገችልሽ። ኦኬ ይሄን ትንገረኝ። ስትወጪ ማለት ነው አብራችሁ ልታድሩ ስትወጡ ምን ብላችሁ ታስፈቅዳላችሁ ከመስሪያ ቤት? ሁለታችሁም ውጭ ስታድሩ ላይክ መስሪያ ቤቱ አይባልንም፣ አይፈቀድም በመስሪያ ቤታችሁ ህግ። ሁለት ሰዎች ግንኙነት ውስጥ ሪሌሽንሽፕ ውስጥ እንዲገቡ ስለማይፈቀድ ሁለታችሁም አዳር አስፈቅዳችሁ ስትወጡ መስሪያ ቤቱ አይጠረጥርም ወይስ ምን ነበር? እረፍት ይሰጥሻል። እረፍት አለው። በወር አንዴ ነው። በወር አንዴ እረፍት አለው። በወር አንዴ እረፍት ብላችሁ ትወጡና ውጭ ነው የምትገናኙት? ውጭ እንገናኛለን። ስለዚህ ከዛ ውጭ ግን መስሪያ ቤት ውስጥ አብራችሁ ነው የምትበሉት? ምግብ እኔ እና እሱ ከታወቀ በኋላ ይፋ ከወጣ
እንጂ በፊት ሶስተኛ ልጅ ካረገሽ በኋላ ይፋ ይወጣል። እሱ ሰው እያለ ይፋ ወጥቶ ነበር። እዚሁ እያለ ይፋ ወጣበት። እኔ አወጣው። ምክንያቱም ለሶስተኛ ጊዜ አስወርጁ እያለኝ እያስገደደኝ ስላለ እኔ ግዴታ ምንድነው ማወቅ ያለብኝ ማወቅ አለበት ሁሉም ሰው። እና አቡ ልደት የት ነበር ሲያከብሩ የነበረ? እዚህ ሆነ ያከበር ነው ልደት። አሁን እኮ አሁን እነዚህ የሚያማምሩ የልደት ፎቶዎች ኬክ ስትቆርሱ ምናምን ስትራጩ ምናምን ያለው ያከበራችሁ እዛ ውስጥ ነው እንዴ? እኔ እኮ ጓደኞቻችሁ ከታወቀ በኋላ በቃ ምክንያቱም እኔም ጥሩ ሰው ነኝ እንደሚወደኝ ሁሉም ሰው ያውቃል። እወድሻለሁ እንደሚለኝ ያው ሰው ይወደኛል ማለት አልችልም። ምን ይወደዋለሁ ልለው እችላለሁ እንጂ ማለት ነው። ከዛ አንጻር ታወቀ። በቃ እኛም ሱቃችንን ከፍተን የራሳችንን ህይወት እንኖራለን ተባብለን በቃ ጨርሰናል። ወጥተን የራሳችንን ህይወት ለመኖር ለመመስረት ማለት ነው። ምክንያቱም ወረቀቴንም አሰርቻለሁ ጨርሻለሁ። ስለዚህ ጨርሰናል በዛ ማለት ነው። ስለዚህ ድርጅቱ ፈቀደላችሁ ማለት ነው። አንድ ላይ አብራችሁ በፍቅረኝነትም ሆናችሁ አልተባረራችሁም። ህጉን ምክንያቱም ስራችንን በአግባብ እንሰራለን። በቃ ምክንያቱም ልንወጣ ስለሆነ ጋብቻ ወረቀት ልንፈርም ስለሆነ በስነስርዓት ተጋብተን ለመኖር ስላሰብን ሱቅን መክፈት ስለፈለግን ባለን ብር በዛ በቃ ደምድመናል እኛ ማለት ነው። ብንወጣም በቃ ሱቃችንን እንሰራለን የራሳችን ህይወት እንኖራለን የሚለውን ማለት ነው። በዛን የጨረስነው ያንን ብር ያጠራቀምነው ሱቅ እንከፍታለን በሚለው ነው። በቃ ሱቅ እንከፍታለን የራሳችንን ህይወት እንኖራለን የሚለውን ማለት ነው። ስለዚህ ፍቅር ዲዛይን በጣም በእውነት በጣም የተባረከ ሰው ነው። አንድ ቀን አውጥቶኝ አያውቅም። አቡ አንድ ቀን የማልገባበት ቀን ይበልጣል። እባክሽ አንዴ ፍቅር ዲዛይን በጣም መልካም ሰው ነው። አንደኛ እናንተ ሁለት ሰራተኞቹ ሪሌሽንሽፕ ውስጥ ገብታችሁ ይሄንን ማውቁ አላባረራችሁም። እንደገና እሱ ሁለቴ አስወርዶሽ ለሶስተኛ ጊዜ አስረግዶሽ ክዶሽ 10,000 ድርሃምሽን በልቶ ሲጠፋ እንኳን ፍቅር ዲዛይን አውጥቶ አልጣለሽም። አርግዘሽ እንኳን እርጉዝ ሆነሽ መስራት ባትችይ እንኳን እስቲል ከነ እርግዝናሽ ተቀብሎ እስቲል እያሰራሽ እያኖረሽ ያለው ፍቅር ዲዛይን ስለሆነ እኛ ፍቅር ዲዛይንን እናመሰግነዋለን። በህዝብ ድምፅ አመሰግነዋለን። በጣም እውነት በዚህ 8,500 ሰው ስም እኔ እጅግ በጣም አድርጌ አመሰግናለሁ። እስቲል አርግዘሽ እንኳን አውጥቶ ስላልጣለሽ እስቲል እያሰራሽ ስለሆነ አመሰግናለሁ በጣም። ስራ እንኳን ማለት ነው እመቤቴ ተደከመኝ አልገባም። ለምን ገባሽ? ለምን እንዲሆንሽ? ለምን ስራ አልገባሽም? ምን ጎደለ? እመቤቴ አንድ ነገር አንቺ ደህና ነሽ? እንዴት ነሽ? በቃ ከጠፋሁ ትንሽ ከኦንላይን ምን ሆነሽ ነው? ደህና ነሽ አለሽ ነይ ምን ሆነሽ ነው የሚሉት። ምስር እዚህ ቤት ከገባች ስንት ወሯ ነው? እመቤቴ አንድ ቀን ማለት ነው እኔ እንጃ። እኔ እናቴ የማታረግልኝ ያደረጉልኝ እነሱ ማለት ነው። እናት የማታረገውን እኔ አሁን እናቴ ጋር እንደዚህ ሆኜ ብሄድ እናቴ ምንም አታረግልኝ። ምን አለኝ ብዬ ወደ ምን ብዬ እናቴን አይናለሁ። እነሱ ግን ሲከፋኝም ስደሰት በቃ ትንሽ እንዲከፋኝ አይፈልጉም ማለት ነው። በዚህ አጋጣሚ እኔ እንደነሱ አይነት ሰው እንደነሱ አይነት ፍጥር ሰው አይቻልም በህይወት ዘመኔ ማለት ነው። በህይወት ዘመኔ አንዳንድ ሰው እንዳልኩሽ ውጭ ብሎ ያባረረኛል። እነሱ ግን አሁን ይህን ሰሞን አሞኝ ራሱ ስራ ገብቻ አላውቅም። ሀቢባ ስራ ገብቻ አላውቅም። አንድ ቀን ለምን ስራ አልገባሽም ይሄ እንድነው የሚለኝ ነገር የለም ማለት ነው። ግን እኔ አሁን ሳስበው አንደኛ ልወልድ እየደረስኩ ነው። ሁለተኛ አንድ ሳንቲም የለኝም እጄ ላይ ምን ሆናለው የምለው በቃ የእሱም ልጅ ነው ሀቢባ። እኔ ከሌላ የራሱ ልጅ ነው እኔ በሆድ ያስኩት ማለት ነው። እሱ ዛሬ እንደዚህ እያንቋሸሸ እንደዚህ የሚያደርግኝ የራሱ ልጅ ነው። አንድ ይኸው እየመጣች ነው። ሞዴሬተሮች አሁን የምልክላችሁ ኮድ ኮመንት ላይ ስትጽፍ አሜንን አስገቧት። ባሏን ይዛ እየመጣች ነው። እንነጋገራለን። ከይቅርታ እህቴ አንድ ጥያቄ ልጠይቅሽ። ሰብለ አይደለ ስምሽ እህቴ? ሰብለዬ ይህንን ጥያቄ መጠየቅ ግዴታ ስላለብኝ ነው። ቢካዝ እዚህ ጋር የሚከታተሉ 8,500 ሰዎች ውስጥ አብዛኛው 80% ሴቶች ናቸው። እነዚህ ሴቶች ነገ አንቺ የደረሰብሽ ነገር እንዲደርስባቸው አልፈልግም። አንደኛ። ሁለተኛ ነገር ይህ ነገር ትክክል ነው ብለው ምን ያስባል? አሁን አንቺ ትልቅ ሰው ነሽ፣ የ12 ዓመት ልጅ አለሽ አለ። በርዝ ኮንትሮል የሚባል ነገር አታውቂም? እርግዝና መከላከያ የሚባል ነገር ሰምተሽ ታውቂያለሽ? ያስሚን የሚባል ፋርማሲ ውስጥ በ9 ድርሃም ብቻ የሚሸጥ መድኃኒት እንዳለ ታውቂያለሽ? አታውቂም? ሀቢባ እዚህ ሀገር አላውቅም።
ሀቢባ እዚህ ሀገር ጌታ ምስክሬ ነው፣ አላውቅም። እሱ አምጥቶ ከሚሰጠኝ ውጭ ማለት ነው። እግዚአብሔር ምስክሬ ነው። ለምን ብዬ እሰቃያለሁ? ቆይ ይቅርታ እንዴ። እሺ እሱ አምጥቶ የሚሰጥሽ ሁሉን ነገር እኮ ልከሽልኛል። እስኪ ያያየው ነው። እሱ አምጥቶ የሚሰጥሽ ማስወረጃ ነው፣ መቆጣጠሪያ አይደለም። አንድ ወንድና ሴት አብረው ከተኙ እርግዝና የሚባል ነገር እንደሚፈጠር ግን ታውቂያለሽ። ለምን ኦልሬዲ ከዚህ በፊት ልጅ ወልደሻል፣ ታውቂያለሽ አይደል? እሺ ለምን ቢያንስ ከተኛ በኋላ እንኳን የ72 ሰዓቷን የአደጋ ጊዜዋን መከላከያ ለምን አልወሰድሽም? ለምን ኃላፊነት ስለ ህይወትሽ ኃላፊነት እንዲሰማሽ ስለሚፈልግ ነው። ገባሽ? ለምን አልወሰድሽም? ይህንን ነገር ሌላም ሴት እንድትማርበት ፈልጋለሁ። አሀ ለካ መከላከያ መውሰድ ይቻላል ብላ ሌላዋ ሴት እንድትጠነቀቅ ነው። እኔ በገዛ ገላችሁ አትተኙ ማለት አልችልም፣ ግን አትሊስት መከላከያ ውሰዱ። ምክንያቱም መከላከያ ብትወስጂ ሁለቴ ለማስወረድ እና ራስሽን ለመጉዳት አትዳረጊ ነበር። ሶስተኛው ላይ ግን ባነሻል። ኦልሬዲ አላስወረድሽም፣ ይመስገን ፈጣሪ። ግን መከላከያ የሚባል ነገር አለ። የተፈጠረው እኮ መከላከያው የተመረተው እኛ አላስፈላጊ እርግዝና እንድንከላከልበት ነው አይደል? ያለ ፕላናችን። አሁን እኮ አንቺ ብቻ ነሽ እየተሰቃይሽ ያለሽ። እሱማ ሄዶ ሌላ ሴት ውስጥ ተሸጎጠ እኮ አብስላ የምታበላው፣ ልብሱን አጥባ ተኩሳ የምታለብሰው፣ የፈለገውን አንቺ ነሽ እኮ እየተንከራተትሽ ያለሽ። ገባሽ? እኔማ ነኝ የሚተንከራተትኩ ያለሁት። እሱማ እየኖረ እኮ ነው ህይወቱን። ሀቢባ እንዳልሽውም እሱማ ህይወቱን እንክት አድርጎ እየኖረ እንደፈለገው እየተዝናና እንደፈለገው እየወጣ ነው። እሱ ትክክል ነሽ። የሚሰጠኝ ተስፋ በቃ አብረን እንኖራለን፣ ችግር የለውም ነው ሀቢባ። በቃ ችግር የለውም፣ እንወጣለን፣ እንኖራለን ነው በቃ የእሱ አላማ ማለት ነው። በቃ እንፈራረማለን፣ እንኖራለን ነው በቃ ሀቢባ። ሌላ ነገር ምንም ቢፈጠር በቃ አብረን ነው የምንኖረው ነው የሚለው ሀቢባ። ሌላ ምንም ነገር አይለም ማለት ነው። በቃ ነገር ከተፈጠረ አብረን እንኖራለን፣ ምን ችግር አለው? በቃ የሚለው ነገር ይሄን ነው በቃ ሀቢባ የሚለው ማለት ነው። መቤት ይሄንን በቃ እኔ አብሬ የራሴ ሰው ነው ስላልኩኝ የራሴ ሰው ነው በቃ አልጎዳም። አብሮኝ የሚኖር ሰው ብለሽ እስካሰብሽ ድረስ ማለት ነው በቃ እኔ አብሬው ነው የምኖረው። አዎ ትክክል ነው። ለዛ ነው ሀቢባ እንጂ አንድ ሴቶች ከኔ አንድ መማር ያለባችሁ ነገር ማለት ነው፣ የምሪ ነው። ማርያምን ብትሞቱ ሰውን እንዳቀርቡ፣ ሰው ይወደኛል አትበሉ። በቃ ሰውን ልወድ እችላለሁ እንጂ ይወደኛል አትበሉ። ለፍቅር ብላችሁ ማለት ነው በተለይ ማለት ነው አንድ ቤት እየኖራችሁ መጠራጠርን ልመዱ። እኔም ተጠራጥሬ ቢሆን የሆነ ነገር ያመጣብኛል፣ ይሄ ችግር ይደርስብኛል ብዬ ባስብ ኖሮ ማለት ነው ዛሬ እዚህ አይነት ህይወት ላይ ባልኖርኩኝ። ነፍስ ማጥፋት ማለት በጣም ከባድ ነው ለሚያውቀው ሰው ማለት ነው። በጣም እጅግ በጣም መውለድ ይሻላል። አንዳንዴ መውለድ ይሻላል ከማስወረድ ማለት ነው። ወልደሽ ብታምጪ ይሻላል። ምክንያቱም እሷ እኔ እንደዛ ስላስወረድኩ ነው ስንቴ አስወርዳ እያለችኝ የትም ሜዳ ላይ እየተኛችሁ እያለች ሁሌም እኔን አጀንዳ ማነው? ኦኬ አዎ፣ ይህንን ነገር ደግሞ መጠየቅ ይፈልጋል። አንቺ እና እሷ ብሎክ አደረጋችሁ ቲክቶክ ላይ ሰሚም ልታይም አይገባም። ሀቢባ እኔ ያየሁትን እግዚአብሔር ነው የሚያውቀው አልኩሽ እኮ። እኔ ያየሁትን እግዚአብሔር የምድርና የሰማይ አምላክ ነው የሚያውቀው። እኔ አንድ ሰው በቃ ዛሬ ምስር ከኔ ጋር ከቆመች ከታየች ማለት ነው በቃ በሌላ አካውንት ትገባለች። በቃ ያንነት የኔ አጀንዳ የእሷ ቤት አጀንዳ እኔ ነኝ። አንድ ሰው አብሮኝ ከቆመ አንድ ሰው አብሮኝ ነገር ካለ ማለት ነው ይሄ ነው ስራዋ። እሷ የሌላ የፌክ አካውንት ይኑራት አላውቅም። በቃ እንጃ እንዴት ብዬ ልንገርሽ። በቃ ከዛ ሰው እየቆራረጠ ጓደኛ የሚያ በቃ ዛሬ ሴትዮዋ ዛሬ ምን ሆነ
ይሉኛል እየመጡ ማለት ነው ላይ ይገቡ ከስተምሮቼ ማለት ነው። እየተሳደበች እኮ ነው ይላሉ። ተው አትሳደብ። እኔ እንጃ አንዳንዴ በቃ እኔን አይደለም የምልበት ቀን አለ እያለቀስኩኝ ማለት ነው። እኔን እንደዛ የምትለኝ ተውኝ። እንደዚህ ነው የምለው። በቃ ለምን በቃ ህሊናዬ እየተነካ ነው አውቃለሁ። እኔ በጣም እየተነካ ትሪት ነኝ ያለሁት። በቃ ሰው ትሪት እያደረገኝ እሱ ትቶኝም ቢሄድ እነሱ ትሪት እያደረጉ እዚህ ቤት ያለ ሰው በሙሉ ትሪት እያደረገኝ አይዞሽ እያለኝ ነው ሀቢባ እኔ ቆሜ እዚህ የደረስኩት። ግን ዛሬ ደግሞ መውለጃዬ ሰዓት ነው። በዚህ በመውለጃዬ ሰዓት እኔ ደግሞ የሚያስፈልጉን ነገር ብዙ ነገር አለ። ስለዛ ነው እኔ አሁን እንደዚህ እየተናገርኩ ያለሁት ማለት ነው ማርያምን እንጂ እኔ አንድ ቀን እኔ እንጃ እኔ አንድ ቀን ላይፏ ላይ ገብቼ እሷን የሆነ ኮመንት ጽፌላት አላውቅም። አንድ ቀን ማለት ነው። ስለዚህ ነው የወሰደውን ብር ይመልስልኝ። ያረገዝኩት የእሱ ልጅ ነው። በቃ የሚደረገው በሙሉ ያደርግ። የኢትዮጵያ ሕዝቡ ምን ይበል። አንድ ጥያቄ ስጠይቅሽ ረጅም መልሳት መልሽ። ጥያቄዎች ይጠፉብኛል። አሳጥረሽ ማሬ። እሺ አንቺ እና እሱ አይዞሽ አታልቅሽ። አንቺ እና እሱ ለመጨረሻ ጊዜ ያወራችሁት መቼ ነው? የመጨረሻ ጊዜ ያወራነው ማለት ነው። የመጨረሻ ጊዜ ያወራነው አስወርጂ ብሎኝ ነው። አስወርጂ ሲለኝ አላስወርድም አልኩት እዚሁ ቤት እያለ ማለት ነው። እኔ ለሶስተኛ ጊዜ ህይወቴን አላሳልፍም፣ ህይወቴን አልገልም። የገደልኩት ነፍሳት ራሱ ነገ ያስጠይቀኛል። አላስወርድም አልኩት። በቃ ይሄ ነው በቃ አጭሩ መልስ ለሱ የመለስኩት። በትክክል ጊዜውን ንገሪኝ። ለመጨረሻ ጊዜ አንቺ እና እሱ በስልክ ያወራችሁበትን ቀን ንገሪኝ፣ ወሩን። ይህን ከዚህ እዚሁ ቤት እያለ ነው ሀቢባ፣ በስልክ አይደለም። እዚሁ ቤት እያለ በአካል እንደዚህ ተገናኝተን ከወጣ በኋላ እሱ አንቺን ጥሎ ከፍቅር ዲዛይን ከጠፋ በኋላ በስልክ አውርታችሁ ታውቃላችሁ? አዎ አውርቼዋለሁ። ትናንትና አሁን የሆነ ሰው የኔን ቪዲዮ ፖሰተ፣ የሆነ ሰው ማለት ነው የኔን ፎቶ ፖሰተ። የሆነ ሰው አይደለም ማሪ፣ አንቺ ቤት ገብቶ ሲከራከር ገንዘብ ምናምን ያለው ልጅ ማን ነበረ? አንቺ እንድዳኘው አሜን የገባችበት እሱ ልጅ ነው መሰለኝ። የኔን ፎቶ ፖሰተ። የኔን ፎቶ ሲፖስት እሱ የፖስተውን ፎቶ አውርዶ ቦይስ አድርጎልኝ ማለት ነው አጠፉት። ማታ ለሊት 3 ሰዓት ከምናምን 3 ሰዓት ተኩል ላይ ምን ሊለኝ በዛን ሰዓት ይኸው አሳይሻለሁ። ምን ሊለኝ በዛን ሰዓት ቦይስ እንዳደረገ ቪዲዮ እንዳደረገ ማውቀው ነገር የለም። አስቢ፣ በዛ አናወራ። በዛን ሰዓት ልጁ ቪዲዮ ስለፖሰተ ቪዲዮውን ቶሎ ማርያምን ሊከርዱን ቪዲዮ አቢባ የሆነ ነገር ከጻፈ ማለት ነው አንቺ ሰምተሽ አጨርሹም ሲያጠፋ፣ አንቺ ሰምተሽ አጨርሹም ሲያጠፋ የሆነ ነገር አንቺ የሆነ ነገር እንዲህ ካደረግሽ በቃ የሆነ ነገር ወዲያውኑ አጅር ላይ የሚያጠፋ ወዲያውኑ አጅር ላይ የሚያጠፋ። ይሄኛው የፍቅር ዲዛይን ትክክለኛ አካውንት ነው። የቱ የሆነ አካውንት ፍላወር ተላከልኝ እና ኮሜንታተሮች ደግሞ ፍቅር ዲዛይን ይምጣ እና መስግነው እያሉ ነበር። እና ፍላወር ሲላክልኝ የሆነ ሰው በፌክ አካውንት ፍቅር ዲዛይን ብሎ ከፍቶ እየመጣ ፍቅር እንደዚህ እንትን ላይ አይገባም። ይሄ ኢትዮጵያ አረንጓዴ ቢጫ ያለው አይደለም። እኔ ነኝ ታብ እያደረኩ ነው ማሬ፣ የኔ ነው ይሄ የድርጅቱ ስልክ ታብ እያደረኩ ነው ውዴ። ኦኬ ገባኝ። እሺ ስለዚህ አሁን እኔ የጠየኩሽ ለመጨረሻ ጊዜ በስልክ ያወራችሁት መቼ ነው ብዬሻለሁ። ከዚህ ቤት ከጠፋ አላወራንም ብለሻል። ትናንትና ማታ ግን የበቀደሙ ልጅ የኔን ቪዲዮ የፖስተውን ቪዲዮ ልኮ በቪዲዮ ዙሪያ የአወራኝ ቮይስ ልኮ ወዲያውን ሳልሰማው ገለተው አይደል? ይሄ ነው ቃልሽ? ይሄ ቃል ያለኝ ደግሞ ሌላም አለ። ከዚህ ቤት ሄዶ እሷ ጋር ሆኖ እኔ ከስሃለሁኝ በህግ ቢያንስ ይሄዳለሁ ህግ እንዲዳኘኝ ያደርጋለሁ ብዬው ወረቀት ስልክለት ማለት ነው። ወረቀት ላኩለት። ያላለኝ ሊከርድ የለም ያላለኝ ነገር የለም። እኔ የአባትነትን ስም ብቻ ስጠኝ እንጂ ለልጄ ያልኩ እኔ ና ይሄን አግዘኝ፣ ና ይሄን አድርግልኝ አይደለም ያልኩ። የልጅነት አባት ብቻ ለአባቴ የልጅ ስም ብቻ ስጠው። እኔ ልጅን ያለ አባት አላሳድግም ስለው ማለት ነው። ከዛ የሆነ ቦይስ ስላከልኝ በጣም ለመናገር የሚያስጠሉ የሚዘገን ነው። ቦይሱ ካለ ቦይሱን ልክልሻለሁ፣ ችግር የለውም። ሰብልዬ የጠየኩሽ ለመጨረሻ ጊዜ ይሁንሽ። ለዚህ ነው እኔ እንዲገባኝ በግልጽ እንድትነግሪኝ እፈልጋለሁ። ከቤት ጥሎ ከጠፋ በኋላ በስልክ መቼ ነው ያወራችሁ? ስልሽ አውርተን አናውቅም አልሽ። አሁን ደግሞ መልሰሽ ቮይስ አድርጌለት ነበር የልጅ አባት እንድትሆን ብቻ ነው የምፈልገው ብዬ አልሽ።
ሶ ኤግዛክት ልከስህ ነው አልኩት። ሀቢባ ከሰስኩት በህግ ማለት ነው። ስከሰው ማለት ነው ምን ታመጫለሽ? የፈለግሽበት ቦታ ሄደሽ ክሰሽኝ፣ ምንም አታመጭም ነው ያለኝ። ሀቢባ ምንም አታመጭም አለኝ። ሰብሊ አንዴ ላስረዳሽ። እሷ ያለችው ለመጨረሻ ጊዜ አማንም በስልክም ሆነ በአካል መቼ ነው ያወራሽ? ለመጨረሻ ጊዜ ወይ ልንገርሽ፣ አሁን አንቺ ፖሊስ ጣቢያ ቀርበሽ ምንም መናገራችን ትቀያይር ያለሽ። አሁን አንቺ ፖሊስ ጣቢያ ቀርበሽ መክሰስ የምትይ ሰው ነሽ። እንዲህ እየቀያየርሽ አንዴ አውርተን አናውቅም ከቤት ከወጣልሽ፣ ከዛ በኋላ መልሰሽ በዋትሳፕ ልጄ እንደዚህ እንደዚህ ያልኩኝ ያልሽ። ኤግዛክትሊ ከጠፋ ስንት ጊዜው ነው ቤቱን ጥሎ ከወጣ? ቤቱን ጥሎ ወጣስ? እኔ ልመጣ አካባቢ ካለች እኔ ወደ አራተኛ ወሬ ነው። ስንት ወር ሆነች ነው እሱ የወጣው ከዚህ ቤት? እኔ የ2 ወር ነፍሰ ጡር ሆኜ የወጣው። አሁን 7 ወር ነው። ኦልሞስት አምስት ወሩ ማለት ነው። እኔ እንግዲህ አላውቅም፣ ያው በምትለኝ ነው ማናገር ስለማችል ነው። ሰው በቃ 5 ወር ብለን እንይዘዋለን። አለቀ በቃ። እንደዚህ አጭር መልስ ፈልገው ማሪ ጭንቅላቴ አይዝም ሲረዝም። እሺ ከ5 ወሩ ነው። በዚህ 5 ወር ውስጥ ስንት ጊዜ አወራችሁ በስልክ? አንድ ጊዜ ዋትሳፕ ላይ ቮይስ ላክሽለት እና አንድ ጊዜ ዋትሳፕ ላይ ክስ መስርቻለሁኝ። ስለዚህ ክስ እየመሰረትኩኝ ነው። ስለዚህ እኔ የምከስክ የልጅ አባት ብቻ ስም እንድትሆን ነው እንጂ ሌላ ነገር ላስቸግርህ አይደለም። እኔ አርግዣለሁ፣ መግቢያ የለኝም አልኩትና ቦይስ አደረኩለት። ያልሆነ ቦይስ አደረገልኝ እና የፈለገሽ ቦታ ሄደሽ ጠይቅኝ፣ እንደፈለገሽ አድርገሽ ምንም አታመጭም አለኝ። ከዛ ነው ዘጋሁት። መልሼ ቦይስ አላደረኩለትም። እኔ ትናንትና ማታ ደግሞ እራሱ ገብቶ ልጁ በፖስተው ቪዲዮ መጥቶ ልኮልኝ ቪዲዮ ሳልሰማው ቦይሱን እንዳለደለቀ ስልኬ ላይ አሳይሻለሁ። የደለቀው ስንት ሰዓት? ትናንትና ማታ በ3 ሰዓት ብሎ አሳይሻለሁ ስልኬ ላይ ልኮ ደለቁ። ያውቻቸው አላውቅም። የዛሬ ስንት ወር ነው በዋትሳፕ ልከስህ ነው ብለሽ ቮይስ ያደረግሽለት? የዛሬ 5 ወር አካባቢ እንደወጣ ማለት ነው። የወጣው እንደወጣ ከዛ በኋላ አውርታችሁ አታውቁም? ከ5 ወር በኋላ አውርታችሁ አታውቁም? ትናንትና ብቻ ላይቭ ሪከርድ ልኮ ቪዲዮ ሪከርድ ልኮ ዋትሳፕ ቮይስ ልኮ፣ ግን ቮይሱን ሳትሰሚ ደለተው። በቃ ይሄን ያለው በአንቺና በሱ መሀል። ከዛ እሷ ደግሞ እሱ ጋር እያለ እሷ ጋር እያለ ቮይስ አድርጋልኛለ ብዬሻለሁ በዋትሳፕ። ያንን ቮይስም እኔ አልነካሁትም፣ ምንም አላልኩትም። መልሼ መልስ አልሰጠኋትም። ጸጥ ነው ያልኳት። መልስም አልመለስኩላትም አንድ ነገር ለእሷ ማለት ነው። ቮይሱን ራሱ ሌላ ሰው ላይ ነው ሼር አድርጌ የሰማሁት። እሷ ላይ ገብቼ ራሱ እንደዚህ አልነካሁትም ቮይሱን ማለት ነው። ማሬ በቃ አሁን ይምጣና አማን ያለውን ነገር ለምን አይናገር? እዚሁም ግከማው ደበሬ መስዬ እንዴት ናችሁ? ውጭ ስለሆንኩ ነው። እሺ ማረ ማርያምን ይምጡ እንዴ! ምንም ቢሆን የእሷ ብቻ አይደለም ልጁ የእሱም ነው። ጉድ እኮ ነው። ሞዴሬተሮች ኮመንት ላይ መታ አሜን ዲዛይን ስትጽፍ ቁጥር ሞዴሬተሮች ዋትሳፕ ግሩፕ ላይ የጻፍኩትን ኮድ ስትጽፍ አስገቧት። እሺ ሀቢባ 7 እና ሀቢባ 8 ፎሎ አርጉ። የኔ ባካፕ አካውንቶች ናቸው። ፎሎ አርጉት። ሀቢባ 7 ሀቢባ 8 የኔ ባካፕ አካውንቶች ናቸው። ዋርኒንግ ቢሰጠኝ አካውንት ኦር ቢዘጋ በዛ ነው የምንገናኘው ማለት ነው። የአደጋ ጊዜ አካውንቶች ናቸው። ቶሎ አካውንት ስለሚዘጋብኝ እንዳንጠፋፋ ፎሎ አድርጓቸው ባካፕ አካውንቶች። እሱ ቲክቶክ አለው። አይዞሽ እናቴ አታልቅሺ፣ ፕሊስ አታልቅሺ። ለእርግዝና ጥሩ አይደለም። ሚውት ነሽ። ምስር አብሪላት። አበራው ላተረ እያለቀሰች ነው። ሀቡዬ ረዳሊቱ ሙሉ ስታለቅስ ነው የምታድረው። ሴት እየረናቸባኝ ምን አዲስ ነገር ተፈጥሮ ነው ማለት የለመድሽው የምታውቂው ነገር ነው። እርግዝናው የነበረ አይደል? አብሮሽ ነበረ ማሬ ሲረገዝ ሲገባ ያው ያለሽበት ሁኔታ ማላርና ይከፋል። እርጉዝ ሆነን ስላየነው ነው። አታልቅሽ። ለማንኛውም በራሱ ቲክቶክ ራሱን ነው የምፈልገው። አሜን መታ አስተያየት እንድሰጥብኝ አልፈልግም። አንቺ ፊት ላይ ያለውን ነገር ውሸት ካልሆነ ይናገር። ቲክቶክ ላኪልኝ። እኔ አላውቀውም። የእሱን ቲክቶክ የእሷን ነው በራሱ ቲክቶክ ይምጣበያት። በራሱ ቲክቶክ 24 ሰዓት ላይ ፍላድ እንደሚውለው በራሱ ቲክቶክ ይምጣበያት። ራሱ ይምጣ። ከእሷ ጋር አልፈልግም። አታልቅሽ። በቃ ማሬ ፈጣሪ አታልቅሽ አንቺ
ማርያም ልጅሽ ይጎዳል። ልጅሽ ይሰማዋል እኮ እናት ስታዝን ምስር ውዴ ወይ አታልቅሺ፣ በእናትሽ አታልቅሺ። እርጉዝ አይደለች? ምን ሆና ነው? በእናትሽ አታልቅሺ። ሲጀመር አንዴ ላውራሽ ውዴ፣ አንዴ ላውራሽ ማሚ። ይኸውልሽ አንድ ነገር ልንገርሽ፣ ሁሌም አለ አይምሮሽ ስተችው ጀግና እናት ማለት ነው። ጀግና እናት ለልጁ አባት ቢኖርም ባይኖርም አንቺ ጀግና ከሆንሽ ልጅሽን ማሳደግ ትችያለሽ። ይህን ያህል አንቺ ልጅሽን በጤና ማግኘት የምትፈልጊ ከሆነ እንደዚህ ማልቀስ የለብሽም የኔ ፍቅር። ምን ሆነሽ ነው አንቺ? እንደውም ጀግና ሆነሽ ልጅሽን አንቺ ማሳደግ ነው ያለብሽ። ይህን ያህል መጎዳት የለብሽም። አሁን መውለድ አትፈልጊም በሰላም እንዴ? ማለት ነው አንድ ሳንቲም እንኳን የለኝም። አሁን ብታመም እንኳን ማለት ነው አንድ ሳንቲም የለኝም። ማሬ ስላ ነበረ እሷ ማለት ነው። አንድ ሀቅ ልንገርሽ ሱሱዬ፣ ዋጣ አርጋ ለመውጣት አልፈለገችም። ግን አሜን ወታ ሀቢባ ባሌ ሀቀኛ ነው። እቺ ስንት ጉር ተሸፍነ ሚዲያ ላይ እንኳን አላወራችም። መውጣትም አልፈለገችም። ከነች ችግሯ እንደምንም ወልጄ ነው የምትለው የምታርፍበት ስላላት ማለት ነው። ግን ወታ ባሌ ንጹህ ነው ቆንጆ ቢሆንም እንደዛ አይነት ነገር አያደርግም ብላ ስትል ነው ማውጣቷ እኮ ልክ ናት ማሬ፣ ማውጣቷ ልክ ናት። ግን እሷ ጀግና እናት ነው መሆን ያለባት። አእምሮዋን መስራት ያለባት ለልጇ መኖር ነው። ገባሽ? እራሷ አብርሃም ምስክሬ ነው። የዛሬ ስንት ቀን ነው የኛ እንትን ብላ ፕሮግራም ነበረን እና እኛ ቤት ውስጥ እያለን ዞር ዞር ብዬ ሳያት የለችም። እንዴ ይቺ ልጅ የት ሄዳ ነው ብዬ ጓዳ ገባሁኝና ውሃ ልጠጣን ስል ባላኮና ላይ በር ዘግታ እንደዚህ ትንሽ ነች ባላኮና ታውቃላችሁ፣ የቢልዲንግ ባላኮና ላይ እንደዚህ አንገቷን ደፍታ እዛ ላይ እያለቀሰች አቡሙች እንደዛ ሆና ወይኔ እንዴት እንደደነገጥኩኝ መድኃኒዓለምን ቆሌ ነው የራኩት። በቃ የሆነ ነገር የባላኮናውን በር እንትን ብላ ነው ዘግታ ማለት ነው። ማንም አያውቅም። አሁን ምናምን ብለሽ አታስቢ። ልጅ ሲጀመር አላህ ልጅ ሲሰጥሽ ማለት ነው የራሱን ርዝቅ አዘጋጅቶ ነው የሚሰጥሽ። እሺ ወላሂ በራሱ በርዝቅ ነው የሚኖር። ለፈጣሪ ሰጥሽ ልጅሽን በሰላም መገላገል ነው ያለብሽ። አሁን እንደዚህ የሆንሽ ለልጅ አንድ ነገር ቢሆንብሽ ለአንቺ ጥሩ አይደለም ወላሂ። ኧረ እንደው እግዚአብሔር ይስጠው፣ ብዙ ተስፋ ነው የሚሰጣት ፍቅር ማርያምን። አንዴ ውለጂና ተገላገይና ትንሽዬ ሱቅ እሷም ገንዘብ እንደነበራት ያውቃል። ፍቅር የሰራችውን ገንዘብ የተቀበለችው አለ። እሱ እንዳለ ነው ፍቅር እራሱ የሚያውቀው። ዘመዴ ነው እንኳን ብሎ ለዛኛው አላገዘም። ገብቶሻል? ባይዘ ሀቡ ዘመዳማቾች ናቸው። የስጋ ዝምድና አለው። አዎ እያለች ነው አጎቱ ነው አለች። አሜን ዝምድና አላቸው። ግን እንደዛ ሆኖ እንትን አላለም። በቃ ይሄንን ስጨርሺ አሁን ፍቅር ራሱ እሷ ብር እንዳላት ነው የሚያውቀው። ምክንያቱም ብሯን ተቀብላ ነበረ የሆነ ጊዜ እና ያ ብር አለ። አሁን በቃ ስትወልጂ እኔም ጨማምሬልሽ እዚሁ ታርሰሽ ማርያም የሚላት እኛ ፊትም እንትን ለማሽቃበጥ ምናምን አይደለም። ያርገው አያርገውም አላውቅም። የእውነት እኛ ፊት የሚላት ነው። ምንም እንዳይሰማሽ አይክፋሽ። በስነስርዓት ውለጂ። እዚህ የሚያሉት ያርሱሻል። ከዛ በኋላ ትንሽዬ እኔም በቻልኩት አቅም አግዤሽ ትንሽ ሱቅ ከፍቼ አርፈሽ ልጅሽን ታሳድጊያለሽ የሚላል። ከዛ ያንን ብር እኮ ለእሱም ሰጥቼዋለሁ ብላ ፈረጠች። የለም እንጂ ሱቅ እንከፍታለን። እንደገና ደግሞ ያኔ አርግዛ ስታስወርድ እሷ ወረቀት ራናዊ ያልነበ